እንደምን ሰነበታችሁ? ያው እኔ እዚህ ቀደም በዚህ 3 ቀን ውስጥ መስክሬ ያለው ግን ለጓደኞቼ የተደረገላቸውን ያው ስላልመሰከርኩ ነው። እኔም ቦታ ማቀው 2015 ነው። መንጣት ያቃተኝ ጓደኛዬን ቅድሚያ ለጓደኛዬን የምመሰክረው ጓደኛዬ ጆሮ አይሰማም። የምንኖረው 4 ሆነን በረሃ ነው የምንኖረው። አንዱ የኔ የእህቴ ልጅ ነው። ሁለተኛው ደግሞ የሰፈር ልጅ ነው። ይሄ ጆሮ የማይሰማው ልጅ አገሩ ሩቅ ነው የሚኖረው፣ እኛን ተጠግቶ ነው። ካሱ ጋር ስሰራ እነሱ ሁለታቸው ባንድ ነው የሚሰሩት። አረ ጓደኛህን ጥረው፣ ጓደኛህን ጥቀሰው ይሉኛል። ስለማይሰማ ማለት ጆሮው እምቢ ስለሚለው ያው እሱ እኛን አምኖ ነው የቀረበው። እዛ ጓደኛዬ ወንቅሸት ብትሄድ እኮ አባ ዮሐንስ ተስፋ ማርያም ካሉበት ብትሄድ ትድን ነበር። እኔም ወንቅሸትን ማቀው በአባታችን መዝሙር ነው እንጂ ሂጄ አላቅም ስለው ማለት ነው። አይ እየገረገረ እምቢ አለኝ እግዚአብሔር ሲፈቅድ ነው ብሎ እዛ መጣ። ወደ አገር ቤት መጥቶ ከእናቱ ጋር መጣ። እዚህ ወንቅሸት ረገጠ። አሁን እንደ ማንኛውም ሰው እየሰማ ይኖራል። እልል ብላችሁ አመስግኑልኝ። ሁለተኛ ደግሞ አሁን የምመሰክረው ለጓደኛዬ ነው። ጓደኛዬ ነው እሱ እግሩን ቅድሚያ ልጁን ያምበታል። ደግሞ እሱ ሁለተኛ ታመመ። እዛ ይመጣና ወንድሜ ያው ትናንት ልጄ ታሞ ካንተ ብር ተቀብዬ አሳከምኩ። አሁን ደግሞ እኔ ታመምኩኝ፣ እግሬን ታምሜ እንዴት ልንቀሳቀስ? ቢያንስ አንተ እንደኛ ሱስ የለብም፣ የጫት ሱስ የለብም፣ የሲጋራ ሱስ የለብም፣ ከኛ ትሻላለህ። አንተን አሁንም ድጋሚ ልጠይቅ ነው የመጣሁት አለኝ። ከእንግዲህ እኔ የምነግርህን ካሰማህ አልኩት። እሺ አለ። ቅዱስ ገብርኤልን ካከበርክ የበረው መናዬ ብለህ ጠርተህ የምልህን ካደረግክ ትድናለህ አልኩት። እሺ ምንድን ነው የማደርገው አለኝ። እምነቱን 2015 ነው ይዤ የሄድኩት። እስከ ዘንድሮ ድረስ ከሻንጣይ ነው። ያው ግንበኛ ነኝ። ስራ ባለበት ነው እየዞርን የምንሰራው። የበረው መናዬ ቅዱስ ገብርኤል ብለህ ይህንን እምነት በዕለቷ በጥብጥና ካግር ሰረው አልኩት። ነቀርሳ ቁስል አለ ካግሩ መረገጫ መስራት አይችልም፣ መራመድ አይችልም። ነቀርሳ ቁስል እንደ መግላሊት ፍንግል ብሎ ወደቀለት። ለእሱ የደረሰ ለእናንተ ደስ ብላችሁ አመስግኑልኝ። ያው እኔም እንደምታዩኝ መንፈስ ያስቸግረኛል፣ ይረብሽኝ ነበረ። አሁንም እዚህ መጥቼ ይረብሽኝ ነበር። ዘቡሙኝ ይረብሸኝ ነበር። በረከት ስራ ሰድም ይረብሽኝ ነበር። እድሜ ለአባታችን የበረው መናዬ በእንባምና በጸሎታቸው መንፈስ ተሸኝቶልኝ አይምሮ የነጻ ካልቦ የነጻ ሆኜ እገኛለሁ። ለእኔ የደረሰ ለእኛም ደረስላችሁ። አባታችን ሺህ ዓመት ያኑርልን፣ እንደ ምድር አሸዋ እንደ ሰማይ ከዋክብት እድሜያቸውን ያርዝምልን። ለእኔ የደረሳችሁ ለዚህ ያደረስላችሁ። እኔ የምመሰክረው ከብዙ በጥቂቱ እንዲህ ስልመሰክራለሁ። ስሜ አንችናሉ ዘገየ እባላለሁ። የዓለም ስሜ የመጣሁት ደባርቅ ወረዳ ነው። የመጻፍ ስሜ ወለተ ማርያም እባላለሁ። እኔ በጣም ክፉ መንፈስ ነበረብኝ፣ ግን ወደዚህ የመጣሁት እህቴን ለማስታመም ነው። እህቴን ለማስታመም መጥቼ እህቴ በጣም ልብሷን ሁሉ አስወልቆ የሚሰድ መንፈስ ነበረ። ከዚህ እያስታመምኳት እያለ ወታ ጠፍታ ሄዳ የወንቅሸቱ ቅዱስ ገብርኤል የበረሃው መናዬ እንግዲህ እህቴ ከሄደች ታምርህን በእኔ ላይ ግለጸው ብዬ እህቴ ባለችበት እየጮኸ በእኔም ላይ እየጮኸ ድግምት ነበረባት። ድና ተፈውሳ ትዳር ይዛ ትገኝልኛለች። እልል ብላችሁ ፈጣሪን አመስግኑልኝ። እንደገና አባቴ እዚህ 104 ወር ተጠምቆ እሪ የሚባል በሽታ ነበረበት። ፈንድቶለት ድኖ ተፈውሶ በ78 ዓመቱ ዛሬ እንደ ወጣት እየሰራ ይገኝልኛል። እልል ብላችሁ ፈጣሪን አመስግኑልኝ። ሲቀጥል ደግሞ በቤተሰብ ደረጃ ፍቅር አልነበረንም። አባቴም በዚህ ሳይው ወንድሞቼ አሽርፈው ነው የሚሄዱ። አባቴም ወንድሞቼን ማየት አይፈልግም ነበር። አሁን ግን ያው ሁሉ ቀርቶ በፍቅር በሰላም ይገኙልኛል። እልል ብላችሁ ፈጣሪን አመስግኑልኝ። እንደገና ቤተሰቦቼ ቡና ይጠጡ ነበረ። የወንቅሸቱ ቅዱስ ገብርኤል የበረሃው መናዬ ለሁሉ እንደሚደርሱ ለኔም ድረሱልኝ ብዬ ጸበሉን በመርጨት ቡና ትተው
አሁን የወንድሜ ሚስት እዚህ ቦታው መታ ትገኝልኛለሽ። እልል ብላችሁ አመስግኑልኝ። እንደገና መቼም ርኩስ መንፈስ ፈተናውን አይተውምና ሁለቱ ወንድሞቼ ለማለያየት ከትዳራቸው በጣም ፈትኗቸው ነበር። ነገር ግን እድሜ ለበራውምና ለወንቅሸት ቅዱስ ገብርኤል አላሳፈሩኝም። ትዳራቸውም አሁን በሰላሙ ነው። ስሙም ወልዶ ሰላሙ ነው። በትዳራቸው ይገኙልኛል። እልል ብላችሁ አመስግኑልኝ። እንደገና እኔ በስደት ዓለም እያለሁ ከፎቅ አምዘግዝጎ ሊጥለኝ ያሮጠኝ ነበረ። በመዝሙራቸው ሃይማኖት አንዲት ናት የምትለው መዝሙር እየሰማው ነው መንፈሱ የተያዘልኝ። መንፈሱ ሲያዝ እግሬ አብጦ ሽንት ጭንቀት ሁሉ እንትን ብሎብኝ ነበር። በኋላ ግን ወደዚህ ልመጣ ጊዜ ነው እንደዛ አጋጥሞኝ ነበር። ከዛ አባታችን ሳያቸው ያጎቴ ልጅ ነበረች። ከዚህ ተጋት ማህበር ግቢ ስትለኝ አይ እኔ ካገሬ ካልገባው አልገባም እያልኩ እየገረገረብኝ ከዛም በኋላ ግን ለዚህ ገዳም ቢያበቃይ ፈጣሪ እንደው ቸርነቱን ሰጥቶ ለዚህ ገዳም አብቅቶ ለንሳ ቢያበቃይ ብዬ በፍቃዱ በእቴ ምክንያት አምጥቶኝ እኔ ብዙ በሽታ ነበረብኝ። እዚህ ስመጣ ልብ ድካም፣ ጨጓራ፣ ማህፀን ኢንፌክሽን፣ ወፌ ተብዬ ብዙ መድኃኒት ነበር ተሰጥቼ የነበረው። አሁን ግን ያ ሁሉ በሽታዬ አንደኛ ጸበል በረከት ስራ ሰርቼ ስመጣ እንደ ልጅ በቁልቁል ወገቤን ሰንጥቆ ወጥቶ ወድቆልኛል። እልል ብላችሁ አመስግኑልኝ። እንደገና ይህን የሚያክል ላት የሚያክል ከሆዴ አሁንም በረከት ስራ አርፍጄ መጥቼ ወጥቶ ወድቆልኛል። እልል ብላችሁ አመስግኑልኝ። አሁንም ድጋሚ የስጋ ጉራጅ የመሰለ ወጥቶ ወድቆልኛል። እልል ብላችሁ አመስግኑልኝ። በማህፀኔ ኳስ ተጠቅልሎ ወጥቶልኛል። ይህን የሚያክል ስር ወጥቶልኛል። የድንች እንትን ቅርፋፊ የመሰለ ወጥቶ ወድቆልኛል። እልል ብላችሁ ፈጣሪን አመስግኑልኝ። እግዚአብሔር ይመስገን። ወደ ሰማይ ያስፈነጠረ ያስጎራ ያስጨወይ ነበር። አሁኑ ያ ሁሉ ቀርቶልኝ እድሜ ለአባታችን ለበራው መናይ ሙሉ ሰውኛለሁ። እልል ብላችሁ አመስግኑልኝ። አባታችን በሰላም ወደ ገዳማቸው ይመልስልን። እድሜያቸውን እንደ ሰማይ ኮከብ እንደ ምድር አሸዋ ያብዛልን። ምቀኛቸውን ከእግራቸው ስር ይጣልልን። እንዴት አመሻችሁ? ስሜ ወረቀትነው እባላለሁ። የመጣው ስሜ ወለተ ጊዮርጊስ። የመጣው ባህር ዳር ዙሪያ ነው። እኛ ለራሴ ነው የምመሰክረው። ጤና ትቼ ዝም ብዬ አገር ለአገር ነበር ምንጓለል፣ ጠበል ለጠበል፣ ጠንቋይ ለጠንቋይ ነበር ምንጓለል። ሲጀምር በእንቅልፍ ነው የገባኝ። በእንቅልፍ ገብቶ 18 ዓመት ሙሉ እንቅልፍ ቢባል አላውቅም። ዝም ብዬ ነው የፀሐይ ብርሃን ዘርግቼ ዝም ብዬ ሳለቅስ የማር ነበረ። አሁን አስባጥቻ መቼም ጠበል ስጠጣ ያልወጣልኝ ጉድ የለም። ስጠጣው በበላይ በበታች የማይወጣልኝ ጉድ የለም። ዛሬ እንደ ሰው ሁኜ ቁሜያለሁ። ለእኔ የደረሰ ለእናንተ የሚደርስላችሁ። ልጅ ደግሞ ትንሽ ልጅ ነበር። አሁን ባለፈው መጥቶ የ12 ዓመት ልጅ ነው። እንደ ጉንፋን አስመስሎ በአፍንጫው በአፉ ደም ወጥቶ ድኖልኛል። ለእኔ የደረሰ ለእናንተ የሚደርስላችሁ። እንዴት አመሻችሁ የእግዚአብሔር ቤተሰቦች? አሜን። የእግዚአብሔር ስም ዛሬም ዘወትርም ለቅዱስ ስሙ የተመሰገነ ይሁን። ሳይገባኝ እንዲገባኝ አድርጎ በዚህ ቅዱስ ቦታ እንዲቆም ስላደረገኝ እልል ብላችሁ አመስግኑት። እኔ በስደት ብዙ አመት ሰርቻለሁኝ። ግን ገንዘቤ የሚያልቀው በሳልባሽ ቡትቶ በሰብሰብ ዝም ብዬ አበድሪ ላለይ ሁሉ በማበደር ነበረ እና አባታችንን 2010 ላይ በስልክ ካወኳቸው ጀምሮ ገንዘቤን ባርከውልኝ እግዚአብሔር ይመስገን ገንዘብ ማጠራቀም ጀምሬያለሁኝ እና በጣም ያመኝ ነበረ። ከፎቅ ላይም ሊወረውረኝ ብዙ ጊዜ ስቶኛልና የአባታችንን ምህረትሽ ምህረቴ ነው የሚለውን መዝሙር በመስማት ያ የሚያስጨንቀኝ መንፈስ ሌሊትም ተመኝታ ክላሴ አውጥቶ ያበራኝ ነበረ። ደግሞ ከመኝታዬም ለስራ በመነሳበት ሰዓት እጄንም እግሬንም በቃ እስር አድርጎ የስራ ሰዓቴ እስከሚያልፍ ድረስ ያው ከሴትዮዋ ጣላይ ነበረ። ብዙ ጊዜ በቃ ነፍሴን ጭልጥ አድርጓት ያው አባቴ የመራው መናኝ በመንፈስ ቅዱስ አንድ ጊዜ ልጄ ልቀቅ እያሉ በቃ እሱ ዋይ እያለ ወደ እሳቱ ሲገባ ካየኝ ከዛ ወዲህ ያ የሚያስጨንቀኝና
ነፍሴን እየወሰደ የሚመልሳት መንፈስ ከኔ ተወግዶልኛል። በመቀጠል ለአሰሪዎቼ ነው መሰክረው። አሰሪዎቼ ሴትዮዋ ልጆቿን አትወዳቸውም። ምግብ ተሰርቶ ልጆቿ ከሚበሉት ግማሾችን ትወዳቸዋለች፣ ግማሾችን አትወዳቸውም። ከስራ ሲመጡ ምግብ ሲጠይቁኝ አለ ካልኩኝ ከሴትዮዋ አጣላለሁኝ፣ የለም ካልኩኝ ከልጆቹ እጣላለሁኝ። እኔ መሀል ላይ ፈተና ገጠመኝ። ከዛ አባቴ በረሃው መናኝ በሚጸልዩት የመሐላ ጸሎት በኩባያ ውሃ አቅርቤ የደጅ ጸበል አድርግልኝ፣ እነዚህ ሰዎች ሰላምና ፍቅር ስጥልኝ፣ እኔ ሰላሜን ነሱኝ። እነሱ ሲጣሉ ያው ቤቱ ይበጠበጣል፣ የኔም ሰላም የለኝም። ከዛ የደጅ ጸበል አድርግልኝ እያልኩ የወንቅ እሸት እምነት ነበረኝ። ያንን እምነት እየጨመርኩኝ የሚበሉትና የሚጠጡት ላይ በማድረግ ሴትዮዋና ልጆቿ ሁሉንም እኩል ባንዲ ላይ መብላት መጠጣት እና እንዲሁም ተጣልተው አያውቁም እስከምመጣ ድረስ ማለት ነው። በአባቴ በበረሃው መናኝ ታሪኬ ተቀይሯል። ያ ዝም ብዬ የምበትነው ገንዘቤ ተሰብስቦልኝ ሰው ሁኛለሁኝ። እግዚአብሔርን አመስግኑልኝ እና አባታችንን የመዳናችን ምክንያት የደስታችን ምንጭ በረከታችን የሆኑትን አባታችንን በሰላም ወደ ገዳማቸው ይመልስልን። አሜን። ለእኔ የደረሰ ለሁላችሁ የሚደረስላችሁ። እኔ በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን እንባና ጸሎት የተደረገልኝን እንዲህ ስል መሰክራለሁ። እኔ ይህን ገዳም የማውቀው 2013 ነው። በምሰራበት አካባቢ ማለትም ያው ቁርስ ቤት ምናምን ነገር እሰራለሁኝ እና እየሰራሁኝ ሌሊት ሰራና ልክ ለሽያጭ ሳደርሰው ጠዋት ላይ በጣም ያመኛል፣ ወገቤን ያመኛል፣ ራሴን ያመኛል። ከዛ መስራት ያተኝና እዘጋዋለሁኝ፣ ይከስርብኛል። በቃ መሸጥ ያለበት ነገር ሳይሸጥ ይቀራል፣ ኪሳራ ውስጥ እገባለሁ። በዛ ላይ አይምሮዬ በጣም ይጨናነቅ ነበር። ከዛም እዚህ የሚኖር ልጅ ነበርና ለሱ ደውዬ እባክህን ጸልይልኝ፣ በጣም እየተፈተንኩ ነው፣ መስራት አልቻልኩም አልኩት። የራማው መልአክ ቅዱስ ገብርኤል ድረስልኝ በይው፣ የበረሃው መናኝ ይደርሱልሻል አለኝ። እንዳለኝም አልኩኝ፣ የበረሃው መናኝ እስኪ እውነት ለእኔም ድረሱልኝ ብዬ ጸለይኩ። ከዛም ሰላም አገኘው፣ በደንብ መስራት ቻልኩ ማለት ነው። እልል ብላችሁ አመስግኑልኝ። ሌላው ደግሞ እህቴ ነች። 2-3 ጊዜ እንደዚህ ለመውለድ ሞክራ እምቢ ይላታል፣ መውለድ ልጅ እምቢ ይላታል። ከዛም ታለቅሳለች። ትዳሯን ሁሉ በቃ እኔ ስለማልወልድ ልፍታ ምን ያደርግልኛል፣ እሱን ጨምሬ አስሬ ከሚይዘው ትዳሬ ይቅርብኝ፣ እሱን ለምን አሰቃየዋለሁኝ ትላለች። እኔም እስኪ ቅዱስ ገብርኤል አንተ ታምርን ስራ፣ ተስፋ ቆርጣ እያለቀሰች እስኪ ለቅዱስ ገብርኤል ንገሪልኝ ለወንቅ እሸቱ ትለኛለች። እኔም እባክን የእናትነት ወጉን አሳያት ቅዱስ ገብርኤል፣ የበረሃው መናኝ ድረሱላት ብዬ ለቅዱስ ገብርኤል ለበረሃው መናኝ አባቴ ነገርኩላት። እሷም የእናትነት ወጉ ደርሷት ዛሬ ሴት ልጅ ወልዳ ተገላግላ በሰላም ትገኝልኛለች። እልል ብላችሁ አመስግኑልኝ። የዓለም ስሜ መልካም ግርማ እባላለሁ። የመንፈሳዊ ስሜ ወለተ ማርያም እባላለሁ። የመጣሁት ቲሊ ወረዳዊ ዞን ቀበሌ ቻባ ዝምብሬ፣ ምኖረው ደቡብ ክልል ጣሰነች ወረዳ ነው። በቅዱስ ገብርኤል ተራዳኝነት፣ በድንግል ማርያም አማላጅነት፣ በአባታችን እንባና ጸሎት የተደረገልኝን እንዲህ ስል እመሰክራለሁ። እኔ የምመሰክረው ስለ ቤተሰቤ ነው። አጎቴ፣ አያቴና አባቴ በጣም ተቀያይመው ይኖራሉ። የአገር ሽማግሌ ቄስ መለኩሴም አያስታርቃቸውም። ከዛ እኔ ደብረ ዘይት ነው እና የመጣሁት እስከ ትንሳኤ እዚህ ይጠመቅ ነበረ። ከዛ በኋላ ለትንሳኤ እኔ ወደ አገሬ እመለሳለሁ። ሲሄድ አንደኛው አጎቴ ደወለና የት ነሽ አለኝ። እኔ ወደ አገሬ እየሄድኩ ነው አሉት። ለምን አለኝ። እንዴ ትንሳኤን ባላ ከብር ነው አሉት። ተመለሽና ወንቅ እሸት ዋይ አለኝ። ለምንድን ነው የምመለሰው ስለው አጎትሽ አባትሽና አያትሽ እኮ ተቀያይመው ነው ያሉት፣ የብቻቸው ነው የሚውሉ። አንቺ የብቻሽን ስታለቅሽ ነው እንደ የምትውይው አለኝ። አይ እኔ መሄድ አለብኝ፣ የወንቅ እሸቱ ቅዱስ ገብርኤል የበረሃው መናኝ ይከተለኛል፣ አልቅሼ ጸልዬ ነግሬው ነው መጓዘው አልሁት።
አይ ብትመለሽ ይሻልሻል፣ አሊያ በፕሌን ነይ ቲኬት ላስቆርጥልሽ አለ። እኔ አልመጣም አልኩት። ከዛም ሄድሁና አባቴ ትታረቃለህ አትታረቅም ስለው እሺ ልጄ እታረቃለሁ አለ። ከዛ አያቴን ደግሞ አባቴ ከልጆች ጋር ታርቀ በሰላም ባሉ ብቱል ምን አለ ስለው እሺ ልጄ አለ። ከዛ አጎቴ በእናትህ ታባትህ ጋርና ተወንድም ጋር በደስታዋል እኔንም አስደስታችሁ ወደ አገሬ ልመለስ አልኩት። እንዲያውም እኔ ነይ ብዬ ልደውልልሽ ነበረ ቅድማ አንቺ መምጣትሽ ነው እንጂ አለኝ። እሺ ብዬ ከዛ ሁሎችንም ስብስብ አረጌ አባቴ ወንድሜ ተባብለው ይቅርታ ተጠያይቀው በዓሉን በሰላም በፍቅር በደስታ አሳለፉልኝ። የኔ የደረሰ የእናንተም ይድረስላችሁ። ሁለተኛው መመሰክረው ስለ አክስቴ ነው። አክስቴ ቤተ ክርስቲያን አትሄድም፣ ጾም አትጾምም። 12 ሰዓት ተነስታ ምግብ ስታበስል ነው ማገኛት። ሮብ አርብ የትንሳኤ ጾም የፍልሰታ ጾም የምትለው ነገር ሙሉ የለም። ለስሙ ነው ማተብ ያደረገችው። ከዛ ለምንድን ነው አንቺ ቤተ ክርስቲያን ማተሽ ስላት አያገባሽም ትለኛለች። ከዛ እዚህ ከመጣው በኋላ የወንቅ እሸቱ ቅዱስ ገብርኤል የበረሃው መናኝ አክስቴን ከቤተ ክርስቲያን አስጠጋልኝ፣ ጦምም እንድጦም አድርግልኝ ብዬ ነገርኩት። እኔ እዚህ ያለው ደወለችና አትመጭም እንዴ አለች። እኔ የትንሳኤ ነው የምመጣው አሁን አልመጣም አልኳት። የትንሳኤ መጥሽ ስትመለሽ አብሬሽ ሄዳለሁ አለች። የት ስላት ከነበርሽበት አለች። እሺ አልኳት። ከዛ ደርሼ ስመለስ ነይ እንሂድ ስላት እሺ ብላ ተከትላ መጣ። እዚህ ታምሩን አይታ ታምሩን እያየች እያለቀሰች ነበረ። ጦም አጥሞ እስከ 10 እስከ 11 ሰዓት እየጦመች ነበረ። ቤተ ክርስቲያን ማስማ 11 ሰዓት ተነስታ የሳመችልኝ ነበረ። የኔ የደረሰ የእናንተም ይድረስላችሁ። ስሜ ጥሩዬ ማባበላለው የመጣሁት ወልቃይት ጠገዴ ነው። እኔ የተደረገል ተአምር ብዙ በጥቂቱ እንዲህ ስል መሰክራለሁ። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን ማና ጸሎት የተደረገል ተአምር ብዙ በጥቂቱ ነው የመሰክረው። ብዙ ነው የተደረገልኝ። እኔ ሰው አትሆንም ከሰው በታች ምጠራ የነበርኩ የወደቅኩ ነበርኩ፣ የተጣልኩ ነኝ የነበርኩ። መቼም ሰው አትሆንም የሞት ደብዳቤ ተሰጥቼ ሰው አትሆኝም እስከምትሞች ድረስ እንዲህ ብለሽ ኑሪ የተባልኩ ነኝ። በሐኪም ይሁን በጠንቋይም ይሁን በጸበልም ይሁን ተስፋ ቆርጬ የምኖር ነበር። ከዚህ የመጣ ወዲያ ግን ሰው ሁኜ እገኛለሁ። ሰው ያደረገ አምላክ እግዚአብሔር አመስግኑልኝ። ዋና በሽታ የነበረ 24 ሰዓት ያንቀላፋ የነበረ በትምህርት ቤትም ይሁን ስራ እየሰራሁ ምግብ እየበላሁ ያንቀላፋ ነው የነበረ። በቁሜ ከተቀመጥኩበት ተኝቼ አንቀላፍቼ ነው የምገኝ። ቤተሰቦችም ተስፋ ቆርጠው መቼም ሰው አትሆንም ሲባል ነበር። ከዚህ መጣ ወዲያ ግን እንደማንኛው ሰው የአባታችን ትምህርት እየተማርኩ እንደማንኛው ሰው ቤተክርስቲያን እየተሳለምኩ ደህና ሆኜ እገኛለሁ። እግዚአብሔር አመስግኑልኝ። ሁለተኛ መሰክረው አባቴ ያርሳል፣ እህልም አለን፣ ግን በረከት አልነበረብን። በቃ ብዙ 40 ኩንታል በላይ ያገኛል። አመት ግን አያቆየንም። በቃ ያልቅብናል ነበር። ከዚህ መጠና ወዲያ ግን ሁሉ በርክቶልን ይገኛል። ልላችሁ አመስግኑልኝ። እና ዛር መንፈስ ነበረብን ይመለክለታል። ገንዘባችን በቃ በየአመቱ ነው የሚሞቱብን የነበረ። ሁሉ እየተደረገለት ራሱ እየተመለከበት ሁሉ በቃ ሲያሰቃየን ነበር። የወንቅ እሸት ቅዱስ ገብርኤል ከመጣን ጀምሮ ግን ጤናችን አግኝታ እህቴ የምታመልከው ነበር አምልኮ ተመልሳ ድና ተፈውሳ በቅዱስ ገብርኤል አምና ትገኛለች። ልላችሁ አመስግኑልኝ። በአመት በሬ ሞተብን ነበር። እርሻ በግንቦት ሰዓት ሲደርስ ሁሌ የተገዛው በሬ አመት ነው የሚሞተብን። በአምስተኛው አመት አንዱ ታመመ። ሲታመም ሰው ሲደርስበት ይተኛል፣ ሰው ሲለቅበት ደግሞ ተነስቶ ይሄዳል። ምንም መንቀሳቀስ አይችልም በሬው። እንደዛ አመት ነው የሚሞቱት፣ ገደል ነው የሚገቡብን። ሰኔ በሆነ ቁጥር የወንቅ እሸት ቲሸርት ወስጄ በሬው ላይ ሳረገው በሬው ልክ እንደ ሰው መንፈሱ እንደሚጮህ እዚህ ጮኸ ቤት አካባቢ። የወንቅ እሸት ቅዱስ ገብርኤል ታሪክ ከገለጽ ከመሰክራለሁ እየተሳልኩኝ
በሬው እንደማንም ድኖ ታርሶ ተሽጦም ቤት ተሰርቶ ይገኛል። እኔ የደረሰ አምላክ ለእናንተ ይድረስላችሁ። እኔ እንደማን ሰው መቀመጥም አልችልም ነበር። እንደናንተ እንደዛ አስፋልት ተቀምጬ እውነት እማርሆን እያልኩ ስመኝ ነበር። ለምን ሆዴ በጣም ያመኝ ነበርና መቀመጥ አልችልም። ዝቅ ብለ ስታቃይ ነበርኩ። እዚህ ላይ ከመጣ ወዲያ ከተጠመቅኩ ወደ ታች ሲለይ ጠጠር ይህ የማይባል ጠጠር ተቆጥሮ የማይዘለ ጠጠር ነው ይወጣልኝ። ለእኔ የደረሰ አምላክ ለእናንተ ይድረስላችሁ። እዚህ ላይ እንደ ቆንኩ በቃ 24 ሰዓት ነው የሚያንቀላፋ። አባታችን እዚህ ላይ መድረክ ተአምረ ማርያም በሚያነብበት ሰዓት እንደ ቆንኩ አይኔ አይገለጥልኝም። አባታችን ግን ተአምረ ማርያም እያነበቡ ነው። መገለጥም አልችልም። በቃ ቁሜ እንዴት የማየው ሲፈግመኝ ነበር። እዛ ላይ አባታችን በመንፈስ ቅዱስ ገሰጡልኝና እንደ ማንኛው ሰው ለማየት በቃው። ልሉላችሁ አመስግኑልኝ። በመንፈስ ቅዱስ ያልወጣልኝ ተአምር የለም። ብዙ ነገር ነው ወጣልኝ። እንደ ቆንኩ እንደዚህ የጅንጅሮ ጉችላ የሚመስል ወጣልኝ። ዘንዶም ወጥቶልኛል። ያ ግንዳይጥም ወጥቶልኛል። ያልወጣልኝ የለም። ብዙ ተደርጎልን ብዙ በጥቂቱ ነው። ለእኔ የደረሰ አምላክ ለእናንተ ይድረስላችሁ። ይህ ሁላ የተደረገልኝ በአባታችን ማና ጸሎት ነውና አባታችን የወንቅ እሸት ቅዱስ ገብርኤል በሰላም ወደ ገዳማቸው ይመልስልኝ።